እስተመጨረሻ የማይረሳ ነገር ነው። የማይሻር ጠባሳ፣ የማይረሳ ቁስል። በወራሪነቱ የሚታወቀው ትህነግ ጥቅምት 30 2013 ዓ.ም ከቀን 9 ሰዓት ጀምሮ እስከ ህዳር 1 ቀን ድረስ አማራ ተወላጆችን በዘር በመለየት ልጅ፣ አዋቂ፣ ሴት፣ ወንድ፣ ሽማግሌ፣ አሮጊት ሳይል የጨፈጨፈባት ጥቁር ቀን። ፖሊሲ ቀርጾና በልዩነት አማራን የማጥፋት ዘመቻን በወረቀት አስፍሮ ለ50 ድፍን ዓመታት በወልቃይት ጠገዴ አካባቢ ከርስታቸው በማፈናቀልና የጅምላ እስር በማድረግ እንዲሁም አማራ በመሆናቸው ብቻ የፈጸመው በማይካድራ በግላጭ ጭፍጨፋን በማድረግ አረመኔነቱን ያሳየበት ዕለት ነበረች። በወቅቱ በአካባቢው የሚኖሩ ሰዎችን ማንነት ለመለየት መታወቂያ ካርድ በማየት የአማራ ተወላጆችን ብቻ በመለየትና ቀድሞ የትግራይ ተወላጆችን ከአካባቢው በማሸሽ እጅግ ዘግናኝ ጭፍጨፋን ብዙ ትውልዶች በማይረሱት ደረጃ አስቀምጦ አልፏል። ማይካድራ የማይሻር ጠባሳ፣ ከ600 በላይ ንጹሃን በማንነታቸው የታረዱበት ዕለት፣ ጥቁር ቀን፣ ጥቁር ማስታወሻ።